እየሰረቅሽ ነው እንዴ? አረ ምን ዘርፋለሁ? ነጭ ወረቀት ፈልጌ ነው። አረ በፍጹም የምርሽላ። ሲጀመር ስልክ የሰጣት ከናቷ ጋር እንድታወራ ነው አይደል? ስሚ የፈለጉትን ይዶልቱ። እኔ አቤል እንደሆነ ንቅልቅ የሚያገኝ ሰው የለም። ቤቱም ንብረቱም ይቅርብኝ። ልጄ ብቻ በሰላም ትወጣ ከዛ ቤት። እሺ በቃ እንዴት አድርገን እናስወጣት? እንዳታስቡ ነገ ይዣ ትመጣለች። ከዚህ በኋላ እኔ ጸጉር ምን ያደርግልኛል ብለሽ ነው? ዋላው የልጄ ንብረት መመለሱ ነው። እሱስ ትክክል ነሽ። ሁሉም ነገር ይስተካከላል። ይሄ ቤት ግን ያለ ዙዙ ባዶ ነው። አዎ ሰው መልመድ ግን በጣም ከባድ ነው። አረ ፋዙካ አንድ የምንስማማበት ነጥብ እናገኝ። አንተ ልጅ ግን እያበዛው ነው። አረ ልጁ ይቀልድበት። በሁሉም ነገር አትጩሁበት እንዴ። ቆይ ዝናሽ ደወለች። እስኪ ላውድ ላይ አድርገው። ሄሎ ሰላም ነው ዙዙ? ቢታንያ አብራሽ ነች? የኔ ልጅ አንቺ ምን አባሽ ልትሰሪ ነው እዚህ መጣሽው? የቤት ስራ ቤት ማጽዳት፣ ወጥ መስራት ነው። ሌላ ምን ልሰራ እመጣለሁ? እኔ አንቺ መለማመጥ ምናምን አልችልም። እሺ አልወጣም። ከፈለግሽ የፈለግሽውን ብር ሰጥሻለሁ። ውጪ ብዬሻለሁ። ወይስ ሌላ የቀመርሽው ቀመር አለ? ልቀቀኝ፣ እጮሃለሁ። አለብዛ አብራህ ለምትተኛው እነግራታለሁ። ድንገት ስነግርሽ ከሆነ ብዬ እኮ ነው። 100 ሺህ ብር ልስጥሽ? እሺ 200 ሺህ፣ እሺ 500 ሺህ። ታዲያ ምንድን ነው ሀሳብሽ ከገንዘብ ውጪ? ምንም ገንዘብ ብጠራ ልታታልለኝ አትችልም። በቃ ትኑር፣ እኔም ደግሞ ዝም ብዬ እኖራለሁ። ዝም ትያለሽ? አዎ እላለሁ። የምጠይቅህን ብር ትሰጠኛለህ፣ እኔም እዚህ እኖራለሁ። ዝም ካልሽማ ምንም ችግር የለም። በቃ ተስማምተናል። አሁን ልቀቀኝ። አጭር ቀሚስ ለብስሽ ወዴት ነው? እንዴ ነግሬህ የለ እንዴ ጓደኛዬ ወደ ውጭ ትሄዳለች እና የሽኝት ፕሮግራም አለ። ታዲያ አጭሩ ቀሚስ ምንድን ነው? ፕሮግራም አይደል እንዴ? ለአንተስ ቆንጆ ሆኜ ብታይልህ አይሻልም? አይሻልም። ብዙ አበባ ሊቀስሙ የሚመጡ ንቦች ሊኖሩ ይችላሉ። አበባዋ ታዲያ እምቢ ካለችስ? አበባዋ እምቢ ብላ አታውቅም። ንቡም ቆንጆ ሆኖ ካገኛት መቅሰሙ አይቀርም። ስለዚህ አበባ ባትመስይ ጥሩ ነው። እንግዲህ ባለብስም እኮ እኔ ባይሆን ትንሽ ቀሚሱ ረዘም ያለ አድርጊው። እሺ በቃ ደግሞ አንተን ደስ ካላለ እኮ መሄድም ሊቀር ይችላል። አይ እኔ መሄዱን አልከለከልኩም። እሺ
መኪናስ? ቆይ ምን የረበሸችኝ እኮ ጋራጅ እኮ አስገብቻት ነው። እና በኋላ መታ አትወስደኝም ማለት ነው? ከተሰራሽ ምን ችግር አለ? ትወስድሻለሁ። አሎ የሌባ ወይኔ አመለጠ። ውስጡ የተለየ ነገር አለው እንዴ? ያው በቃ ስልኬና መታወቂያ የተወሰነ ብር ነው ያለው። በቃ ችግር የለውም። እንደዛ ከሆነ ፊክስ እናደርገዋለን። እሺ በቃ የኔ ፍቅር፣ ግን በእናትህ በቃ ቀኔን ቦከቡት። ያጋጥማል። በቃ አሁን ታክሲውን ጠርተን እንጂ እንዴ እዚህ ነበረ እኮ። ፈሬት ሄደ ይባላል። ምን አውቃለሁ። ያቺ አረመኔ ያን አይታኝ ነበረ። ቦታ ሳትቀይረት አትቀርም። ምን ይሻላል? በቃ አሁን ተስፋ እየቆረጥኩ ነው። ለምን ተስፋ ትቆርጫለሽ? ከዚህ ቤት ውጭ ላይ ያደርጉበት የምንችልበት ቦታ አለ? ይኖራል ብዬ አላስብም። ስለዚህ እንፈልገዋ፣ ደግሞ እናገኘዋለን። አብረሽኝ ስለሆንሽ ግን በጣም አመሰግናለሁ። አይዞሽ፣ ሁሌም አብረሽ ነኝ። ደግሞ ፈጣሪ አለ። እሺ በዚህ እናቴ ህመም፣ በዚህ ሰውየው ጉዳይ እኔ አሁንስ ምርር ነው ያለኝ። ሁሌም ተመስገን በይ። ስታማሪ ከዚህ የባሰ ይመጣል። እሺ አይዞሽ። እናቴ ግን ደህና እንደምትሆን ተስፋ አደርጋለሁ። አዎ አታስቢ፣ ጥሩ ሰው ላይ እኮ ነው የወደቀችው። ቆይ እስቲ ምን ይሰማኛል? ምን ይሰማኛል? እንዴት ነሽ? ቤት ዝናሽ ድንገት ደህና ነሽ? እንዴት ነው አለሽ? እንዴት ናፍቀሽኝ? ቆይ እንዴት ልገባ ቻልክ? ከቤት ሲወጡ ጠብቄ ያው ቁልፉን ሰረኳቸው። ከዛም ገባሁ። ሰርቄ? ያው ምን ላድርግ፣ አንቺን ለማግኘት እኮ ስል ነው። በቃ እሺ አግኛት አይደል? አሁን አታሰቀኝ፣ ሂድ። ቆይ አሁን በአሁን ይመለሳሉ? ቆይ ቢመለሱስ? ቆይ አሁን ዙዙ መተሽ ብታቅፍኝ አይሻልም? እስቲ እባክሽ እንዴት ነሽ? እንዴት እንደናፈቅሽ። እንግዲህ ምን ይደረግ፣ እድል ለሁለታችን ፊቷን አዙራብናለች። አይዟችሁ፣ እድል ፊቷን ብታዞርም እንደ ጨረቃ ዞራ መምጣቱ አይቀርም። ያኔ በጨለማ ውስጥ ታበራላችሁ። ቢቱዬ፣ ሁለታችንም ተስፋ መቁረጥ የለብንም። አንተ ካለኝማ ተስፋ አልቆርጥም። እኔስ? አንቺማ ዋናዋ ነሽ። አንቺማ ዋናዋ ነሽ። ቆይ ግን ለምን ሰላም እናንጠራት? እናቴ ናፍቃኛለች። አይሆንም፣ ለአንተም እየተሳቀኩ ነው። እንዴ ማታ ነው እኮ የሚመጡት ተባባልን እኮ ዙዙ። የሚፈጠረውን ነገር አናውቅም፣ ግን አላማችንን መርሳት የለብንም። እሺ እንግዲህ በቃ የቢታንያ እናት እንዴት ነሽ? ሰለሞን እንዴት ነህ? እኔ የምልሽ ፋዘር አልመጣም እንዴ? ፋዘር እኔ እዚህ ቤት ከመጣሁ ጀምሮ ነው ስራ ሰርቶ አያውቅም። ዛሬም አልመጣም። ባይገርምሽ ቢታንያን አግኝቻት ነበር። ማለት እህትሽ ስትወጣ ጠብቂ ቁልፉን ሰረኳት። ቆይ ልጄ ግን እንዴት ናት? ደህና ናት? በጣም ደህና ናት። ዝናሽም ደህና ናት። ቢታንያም ደህና ነች። ለምን እንደዚህ ታደርጋለህ? እኔ ልጅ ሰውየውን እኮ ሳንተ ስለማታውቀው ነው። አውሬ እኮ ነው። ካገኘህ እኮ ይገልሃል። ለሱ ምንም አታስቢ። ሁሉ ነገር በጥንቃቄ ነው። እኔ ግን ቢቀርብህ ባይ ነኝ። በጣም አደገኛ ሰው ነው። እሺ ግን አንድ ነገር አስቤ ነበር። ምን አስብ? ያው እነሱ በሌሉበት ሄደሽ እንድታገኛቸው። ጥሩ ሀሳብ ነው። ደስ ይለኛል። ግን እንትኑስ ፋይሉ? ስለ ፋይሉ ምንም አልጠየኳቸውም። ቆይ እንደውም ልደውልላቸው።
ስራ እንዴት ነበር? ስራ ጥሩ ነው፣ ምንም አይደል። ጥሩ። ቆይ ምንድን ነው የሚያደናብር? ስልክ በእጅ ይዘው የለም እንዴ? ይሄ አይደለም። ወይኔ የምን ስልክ ነው የምትለው? አስበሎቹ ወይ ተዛው እንዴት አመሸሽ ቢታንያ? አያታ ንቀቱ ሰላም እንኳን አትልም። ሳያት ሲገባ ታቆማለች። እኔ እኮ አይደለም እዚህ ቤት መዋል መግባት እራሱ አስጠላኝ። ምን ነው የኔ ውድ? ዝናሽ፣ አንቺ ዝናሽ አክብራሽ እኮ ነው። እትያት በይኝሽ። ሁለተኛ እትይታ ይኸውልሽ፣ ስም አለኝ። እትያት በይኝሽ። አክብራሽ እኮ ነው። ምንድን ነው? ዝም በይ አንቺ። እንዲሁም አውርተሽ ዝም በይ አንቺ። እንኳን አውርተሽ እንዲሁም ታስጠያለሽ። ጊዜ ቂጣ ነው፣ አንድ ቀን ይገለባበጣል። በዚህም ተገለባበጠ፣ በዛም ተገለባበጠ፣ በሁለቱም በኩል የኔ ነው። እሺ እሱንማ እናያለን። አቤል አቤል፣ ምንድን ነው? ስልኬ ቅድም ሌባው እንዴት ይመጣሻል? እትዬ እውነት እኔ ምንም አልገባኝም። ተናገሩ እንጂ እንዴት እዚህ ሊገባ ቻለ? ሰናይት እርግጠኛ ነሽ ስልክሽን ይዘሽው ነበር? እና ሌቦቹ እናንተ ናችሁ እያላችሁ ነው? አዎ ድብና አድርጎ እናንተ ናችሁ። በጣም ሞኝ እየሆናችሁ ነው። ማለት በሩን እንደሆነ ቆልፋችሁ ወጣችኋል ወይስ እናንተ ዘረፋችሁ እያላችሁ ነው? ቆይ እኔ የምለው ግን የህንድ ፊልም ነው እንደ ይሄ ነገር? እትዬ እውነት እኔ ምንም አልገባኝም። አይ ባትይው ነው እንጂ የማይመስል ነገር ነው። ምኑ ነው የማይመስለው? ቅድም ስትሰረቅ እያየ አሁን እዚህ ማግኘት ምን ይሉታል እኮ? እሺ ምን ይሉታል ነው እኔ ጥያቄ ግራ አይገባኝ። በየትኛውም አቅጣጫ ብናስበው እነሱን መጠርጠር አንችልም። እንደሱ ብለህ ዳኛውን አስረዳውሽ። እኔ ምንም አልተዋጠልኝም። ደግሞ የዚህን ስልክ ጉዳይ ፈልፍዬ ያገኘዋለሁ። እኔ ምንም አውቀው ነገር የለም። እሺ መርማራ ሚስቴ እንጠብቃለን እንግዲህ ውጤቱን። አይ ሰለሞን፣ አይ ሰለሞን፣ አንተ ልጅ ቅጭቅጭ ያደርጋል። ሲጀመር እዛ ትምህርት ሰራ ሄድክ? በቃ አጋጣሚ ነው እንዴ? አጋጣሚ አትበለኝ። አጋጣሚ ሲጀመር ያመጣው አንተ ነህ። በቃ ተው፣ እግዚአብሔር ያለው ነው የሚሆነው። ምንድን ነው? አዎ ሰላም፣ አንቺም ከዚህ በላይ መጨናነቅ የለብሽ። ለአንቺም ጥሩ አይደለም። ጉድ አድርገን ደግሞ መፈላሰፍም ያምራል። አቦ በቃ ተውኛ። ተውኝ ይላል ደግሞ። በአንተ ምክንያት እኮ ነው ችግር የተፈጠረው። በቃ ይፈጠራ እንዴ? አቦ ይፈጠራ እንዴ? ስልክ ሜሴጅ ላከች። ዝናሽ ተረጋጉ። አያ ለዝቹ ነው። በቃ ተረጋጉ። እንዴ ነገሩ ቆይ ባይስተካከል? አስተካከሉታ። ባያስተካክሉት ግን እንዴ በቃ ተውት። ያለፈው አለፈ። በቃ ስላለፈው ነገር አታንሱ። በቃ በቃ የኔ ፍቅር
ዛሬ ቶሎ ከስራ ተመለስና የሆነ ቦታ ይዘኝ ትሄዳለህ። የት ነው እሱ? ቦታው እንኳን ሰርፕራይዝ ነው። እኔ እዚህ ሽይርኩ ሰርፕራይዝ ነው። አቤል ደግሞ እሺ በቃ ለምቦችሽን አትጣዩ። አንቺ ቤቲ! አረ በስመ አብ በይ። ምንድነው እዚህ አይደል ያለሁት? ምንድነው እንደዚህ የሚያስጮህሽ? ሴጣን አለብሽ እያልሽኝ ነው? ወይ ከሆነ ጸበል እንውሰድሽ። መቼም ለሴጣን መድኃኒቱ ጸበል ነው። አሁን አሽሙርሽን ትተሽ እዚህ ስልክ ላይ ከሁለት አንዳችሁ የሆነ ጉዳይ እንዳላችሁ ግልጽ ነው። ታዲያ ለዚህ ነው ጮህሽ የጠራሽኝ? እንግዲህ እናያለን። ጥያቄሽን እዛ ሂጂና ቀበሌ አቅርቢ። ለማንኛውም ወደ አመሻሽ ነው የምመጣውና ራስ ሰራርተሽ ጠብቂ። እሺ። ወዴት ነው? ለማንኛውም የማይሆን ነገር ልታደርጉ እንዳልሆነ ተስፋ አለኝ። እኔም ሂጄ ፋይሉን መፈለግ አለብኝ። ተው፣ የሆነ ስህተት ሁሌ እሳሳታለሁ እንዴ? እሺ፣ ለማንኛውም አብረን እንሂድ። እንደውም አሪፍ ነው። ጊዜያችንን በታክሲ ከምንበላ ብንሄድ ይሻላል። ተቃቀፉን ተወና ወደ ስራ እንግባ። እሺ ወዴት እንሂድ? እሺ